ከመጸነስሽ በፊት ጤናማ የሰውነት ክብደት ይኑርሽ። ብዙ ጥናቶች እንደሚያሳዩት እናቶች ከመጸነሳቸው በፊት ከደረጃ በላይ የሆነ የሰውነት ክብደት ካላቸው በእርግዝና ወቅት የተለያዩ ችግሮች ሊያጋጥሟቸው ይችላል። ከነዚህ መካከል ከእርግዝና ጋር ተያይዞ የሚመጣ የስኳር በሽታ፣ የግፊት በሽታ፣ ጽንሱ አፈጣጠር ችግር እንዲኖርበት፣ ያለ ጊዜው እንዲወለድ፣ ጽንሱ በጣም እንዲፋፋ ወይም ፌታል ማክሮሶሚያ እንዲኖር፣ በመውለድ ጊዜ ደግሞ በኦፕሬሽን የመውለድ ቻንስን ከፍ ሊያደርግ ይችላል። ስለዚህ የሰውነት ክብደትሽ ከደረጃ በላይ ከሆነ ከመጸነስሽ በፊት የአካል ብቃት እንቅስቃሴን፣ አመጋገብን በማስተካከል ጤናማ የሰውነት ክብደት ያስፈልጋል። እንዲሁም በተቃራኒው ከደረጃ በታች የሆነ የሰውነት ክብደት መያዝ በእርግዝና ወቅት የጽንሱ እድገት ላይ በጣም ሲግኒፊካንት ኢምፓክት አለው። አንደኛው ጽንሱ በጣም እንዳያድግ፣ እንዲቀጭጭ፣ ያለ ጊዜው እንዲወለድ ሊያደርግ ይችላል ማለት ነው። ስለዚህ ከደረጃ በታችም ከደረጃ በላይም የሰውነት ክብደት መያዝ በእርግዝና ወቅት ለተለያዩ ችግሮች ያጋልጣል ማለት ነው።